ልክ ስትወለዱ የጣፈንታ መልአክ ይጠብቃችሁና ይመራችሁ ዘንድ ይሰየምላችኋል። ይህ መልአክ የዴጃvu ገጠመኞቻችሁ ምክንያት ነው። ቀልባችሁ ሲነግራችሁ፣ ነገሮችን በስሜት ስታውቁ፣ በትላልቅ የህይወት ጉዳዮች ላይ ውስጤ ነገረኝ ብላችሁ የምትሉትና ነገሮች ላይ እንድትወስኑ የሚያሳስባችሁ በዚህ መልአክ ምሪት አማካኝነት ነው። በአይሁድ ሚስቲሲዝም ካባላ ይህ የጣፈንታ መልአክ ማላክ ሃማዛል ይባላል። በህልም መጥቶ ይናገራል፣ አደጋ ሊደርስ ሲል ይጠብቃል። ህይወታችሁን የቀየረና በበጎ ነገር የደረሰላችሁ ሰው ገጥሟችሁ ይህማ እድል ነው ብላችሁ ታውቃላችሁ? የዚህ መልአክ ስራ ነው። መልአኩ በህይወታችሁ ውስጥ ስቃይና ፈተና እንዲያጋጥማችሁም የመፍቀድ ስልጣን አለው። ፈተናዎችና መከራዎች በህይወት የመኖር ዓላማችን እንድናገኝ ስለሚረዱ አስፈላጊዎች ናቸው። በህይወታችን ውስጥ መንገዳችን እንድናስተውልና በአዎንታዊነት ላይ እንድንቆይ 1111 ቁጥርን በድግግሞች መመልከት፣ ግራ በምንጋባ ሰዓት በህልም መንገድ የሚመራንን እጅ ማየት፣ እንዲሁም በድንገት ሳናስበው ለህይወታችን ጠቃሚ የሆነ መረጃ፣ ምክርና ሀሳብ ካልጠበቅነው ሰውና ቦታ መስማት የዚህ የመልአክ ምሪቶች የመሆን እድላቸው የሰፋ ነው። በህይወት ጉዞ ውስጥ በማጣትም ሆነ በማግኘት፣ በደስታም ሆነ ሀዘን፣ ብቻ በትልቅ ለውጥ መሃል ስትሆኑ ቆም ብላችሁ ውስጥን ለማዳመጥ መሞከርና ማስተዋል ተገቢ ነው። ምክንያቱም በእነዛ ጊዜያቶች የጣፈንታችሁ መልአክ በመለኮት ኃይል በህይወት መንገዳችሁ ወደሚያስተምራችሁና ወደ ተሻለ ንቃተ ህሊና ፍሬ ወደምታፈሩበት መንገድም እየወሰዳችሁ ሊሆን ይችላልና።